የተለየ ሰው ስለሆነ አይደለም። ምክንያቱም ብዙዎቹ ጭብዬ እንደ ሻይ አቅራቢ ነበረ ሰልፍ መጠበቅ የነበረውና ሁለተኛ ሁሉም ነገር ይቻላል የሚለው አቲቲዩድ ያመጣው ከዛ ነው። ምንድን ነበር የገጠመህ ቻሌንጅ በዛም ጊዜ? እውቀቱ አለኝ፣ ችሎታው አለኝ፣ ወረቀቱን ያለ ያልነበረኝ ብዙ ጊዜ ይገርመኛል። ዋይስ ሚ የምንገኘው በጋሻ አበባው ቤት ነው። እንኳን ደህና ቆየህን። እንኳን ደህና መጣችሁ። እንኳን ደስ አለህ ለማለት ነው። ለ6ኛው ዙር የአራዳ አዋርድ ሽልማት በመታጨትህ እንኳን ደስ አለህ ልንልህ ነው የመጣ ነው። ታንክ ዩ አም ሰርፕራይዝድ መልክቱ ሲደርሰኝ ግን አመሰግናለሁ። እና እንደው እስቲ ስላንተ ደግሞ አንዳንድ ነገሮችን ለማወቅ ነው። ያው እንግዲህ ስላንተ የማያውቅ አለ ብዬ አላስብም፣ ግን እንደው አንተ የተማርክ የታደክ የሚለውን ነገር እንደው ለተመልካቾቻችን የተወሰነ ኢንፎርሜሽን ለመስጠት ያክል ነው። እንግዲህ ምን ያህል ሰዓት እንዳላችሁ ይህንን ለመስማት አይደል ነው። እኔ ተወልጄ ያደግኩት አዲስ አበባ ነው። ቦታውም ጉለሌ ይባላል። ያደግኩት ጉለሌ ዳገት ላይ ነው። እስከ 17 ዓመት የኖርኩት ኢትዮጵያ ውስጥ ነው አዲስ አበባ። ከ17 ዓመት በኋላ ግን ለትምህርት ወደ ውጭ ስኮላርሺፕ አግኝቼ ወጥቼ ትምህርት ላይ የተሰማራሁት። አዲስ አበባ ተወልጄ ባደግኩበት ወቅት በተለምዶ የአቤቱ ዘመን በሚባልበት ጊዜ ነው እድገቴ። በንጉሱ ገን ጊዜም ብወለድም ያደግኩት ግን ማጆሪቲውን የሶሻሊዝም በነበረበት ወቅት ነው እና ከዛ ሶሻሊዝም ከሚያመጣው የአስተዳደግ ፕሪንሲፕል ጋር ተያይዞ የቤተሰብ ቁጥጥር ነው እኔ ማንነቴን እስካሁን ድረስ ቀርጾ ለዚህ ያበቃኝ። የእናትና የአባቴ እና ዘመዶች ወዳጆች ውጤት ነኝ እኔ ብዬ ነው የማምነው። ከዛ ወደ ቀድሞ ሶቪየት ህብረት ለትምህርት ተልኬ ከሄድኩበት ሰዓት ጀምሮ የመረጥኩትን ትምህርት ለመማር እድሉ ስለነበረኝ በሙሉ ልብ በሙሉ ፍላጎትና በከፍተኛ ጥረት ነበረ መማር የነበረው። ያንን ትምህርት የካሄድኩ እንዳለ ነው። ብዙም ከግማሽ በላይ ሳልገፋ የዓለም የፖለቲካል ይዞታ ሲለወጥ በቀድሞ ሶቪየት ህብረት የነበረን ተማሪዎች ያለን የትምህርት ገበታ እየጠበበ እየተዘጋ ስለመጣ አማራጩ ወይ ወደ ኢትዮጵያ መመለስ ወይም ወደ ሌላ ሀገር ሄዶ ትምህርት መቀጠል ነው እና እኔ የመረጥኩት ሁለተኛውን ነው። ወደ እንግሊዝ ሀገር መጣሁ። እንግሊዝ ሀገር የመጣሁት በ1991 ነው። አሁን ከተወሰነ ዊክስ በኋላ ልክ ሜይ 15 ማለት ነው እንግዲህ ወደ 33 ዓመት በላይ ሆነኛል እና ከመጣሁበት ሰዓት ጀምሮ ትምህርት ነው የኔ አንዱ ትልቁ ዓላማ። አባትና እናቴ የጣሉብኝ መማር ነው። አተንቂ አለማየሁ እሸቴ ዘፈን አለው መማር የሚል እና ያ ፕሪንሲፕል በቤተሰቦቻችን በአጠቃላይ በስፋት የሚነገር ነው እና ያንን አንድም ወለም ዘለም ሳልል ብዙ ጓደኞች ብዙ ወዳጆች ሉዝ አድርጌያለሁ። ያለኝ ፎከስ ትምህርት ላይ ብቻ ስለሆነ ሉዝ ባረጋቸው ለጊዜው ነው ሉዝ ያደረኳቸው። ከ25 ዓመት በኋላ ተመልሰው የተገናኘናቸው ሰዎች አሉ። በራሴ ምርጫ ትምህርቴን መርጬ ጓደኞቼን የተውኳቸው እና ይሄ ነው እንግዲህ ባጭሩ። እንደው ላስታውስና የመጀመሪያ ዲግሪህን የት ነበር ያገኘው? በምን ላይ ነበር የሰራኸው? አዎ እንግዲህ ኢትዮጵያ ስወጣ ሃይ ስኩል እንደጨረስኩ ነው የወጣሁት። ሃይ ስኩል ጨረስኩ፣ ስኮላርሺፕ ጠበቅኩ። የተመደብኩት እንዳልኩሽ ራሽያ ነበረ። ልማርም የተላኩት አርኪቴክቸር ነው። ቀደም ብሎ ግን መሆን ፈልገው አርቲስት ነበረ። በአባቴ ተጽዕኖ ወደ አርኪቴክቸር እጃለሁ። አሁን ወደ ኋላውኝ ቆሜ ሳስበው በወቅቱ ባልቀበለውም የወሰነውና አድቫይዝ ያደረገኝ ትክክለኛ እንደሆነ ለመረዳት
ብዙም ጊዜ አልፈጀብኝም። ምናልባት 3 ወር 4 ወር ራሻ ከገባሁ ወዲያ የአባቴ ውሳኔ ትክክል እንደሆነ ነው የተረዳሁትና ነፍሱን ይማር በህይወት የለም አሁን። ግን ያለ እነሱ ያለ እናትና አባት አርቆ ማሰብ ልጆች የትም እንደማይሄዱ ከራሴና ከእናትና ከአባቴ ነው የተረዳሁት። እና እዚህ ሀገር መጥቼ እዛ 7 ዓመት ነበር መቆየት ነበረብኝ ራሻ። ኮርሱ የ7 ዓመት ኮርስ ነበረ፣ ግን ወደ 3 ዓመት ተኩል አካባቢ ነው የተማርኩት። ስለዚህ ምንም አይነት ዲግሪ ወይም ሰርቲፊኬት ሳልይዝ ነው የመጣሁት። የትራንስክሪፕት ብቻ ነው ይዤ የመጣሁት። ትራንስክሪፕቱን ይዤ ስመጣ በራሻኛ ነው የተጻፈው። የምንማረው በራሻኛ ነው፣ በእንግሊዝኛ አልነበረም። እዚህ መጠን 91 ላይ ትምህርት ለመቀጠል ፍላጎቴን ኮሌጆችና ዩኒቨርሲቲዎችን አፕሮች ሳደርግ የያዝከው ትራንስክሪፕት doesn't mean anything ያሉኝ። በወቅቱ ዌስት እና ኢስት ትልቅ ባውንደሪ የነበረበት ዘመን ነበረ። ምንም አይነት እንኳን እንደኔ ግማሽ አድርሶ ተምሮም የመጣ ዲግሪው ሬኮግናይዝ የማይሆንበት ሰዓት ነበር። ብሪቲሽ ካውንስል ሬኮግናይዝ አደረገው ነበረ። አሁን ያ ተለውጧል ከሂደት በኋላ። ስለዚህ ሁሉንም ነገር እንደገና መጀመር ነበረብኝ። 3 ዓመት ተኩል የተማርኩትን እንደገና መጀመር ነበረብኝ። ለእኔ ግን በጣም አስቸጋሪ አልነበረም። ያው በጣም አስቸጋሪ የነበረው መጠበቁ ነበረ። ዩኒቨርሲቲ ለመግባት በወቅቱ የሎካል ኦቶሪቲ ግራንት የሚሰጥበት ጊዜ ነበረ። 3 ዓመት አንድ ግለሰብ እዚህ ሀገር ከቆየ whichever status you are የስኮላርሺፕ ሳይሆን የሎካል ኦቶሪቲ ግራንት የሚባል ነበረ። እኔ 3 ዓመት መጠበቅ አልፈለኩም። 3 ዓመት ተኩል እዛ አሳልፍ ያለው እሱ ሬኮግናይዝ እናደርግም አሉኝ። ስለዚህ ያለኝ አማራጭ አንድ ብቻ ነበረ፣ ራሴን ፋይናንስ ያደርጉ ማስተማር። ያንን ሜይ መጥቼ 91 ባይ ጁን ጁላይ ያ ሊሆን እንደሚችል ባጭሩ ነው የተረዳሁት። እና ጁላይ ላይ ነው ወዲያው ኢሚዲየትሊ ስራ የጀመርኩት። አልከበደህም? እንደው ስራ ስትጀምር ከብዷል። ከባድ ነበረ። አንድ ወጣትነት አለ። የ1 ዓመት ጎረምሳ ነኝ በዛ ጊዜ። ቪዥን አለኝ። የቤተሰብ ኤክስፔክቴሽን አለ። በህይወት ነበሩ እናትም አባቴም በዛን ጊዜ። ያንን ጫፍ ለማድረስ ለኔ ከባዱ እንደ ሌሎች ወጣቶች አለመዝናናት ነበረ። ያ ነበረ ለኔ። ያ ደግሞ ቀላል ነገር ነበረ። ሳድግም በከፍተኛ ቁጥጥር ያደኩ ስለነበረ ይሄን ያህል ወጥቶ መዝናናትን የሚለውን አላየሁትም አላውቀውም። የነበረኝ አጭር ራስን ማስተዳደር 3 ዓመት ተኩል ራሻ የቆየሁበት ዛት ነበረ ለኔ። በ17 ዓመት እድሜ ወጥቼ እስከ 21 ዓመት ድረስ አፍላውን እድሜን ያሳለፍኩት ራሻ ነበር። እና ያም በትምህርት ላይ ነበረ። የተለየ ካልቸር፣ የተለያየ አየር፣ የተለየ ምግብ፣ ሁሉ ነገር የተለየ ማለት ነው። ግን ጠንካራ ሰው ነው ያደረገኝ ያ ሂደት። አይ ቲንክ ጊዜ ወደኋላ ሳስብ የትኛው ሀገር ነው ሁለተኛ ሀገር ቢባል ራሻ ላለው። እንግሊዝ 33 ዓመት ላይ ኖር ያለው የመጀመሪያው ሀገር ኢትዮጵያ ነው፣ ራሻ ነው። ምክንያቱም ትልቁ ፋውንዴሽን መሰረት የጣልኩበት ሀገር ራሻ ነው። እና ወደዚህ ስመጣ ትምህርት ለመማር ያለኝ ፍላጎት እና ያለ መጠበቅ ውሳኔ 3 ዓመት ከጠበቅኩ ወደ ትምህርት ገበታ ልመለስ የሚል ፍራቻ ስለነበረብኝ ጁላይ ላይ ስራ ጀመርኩ። ከሴፕቴምበር ላይ ኮሌጅ ተመዝግቤ ወረቀት ያስፈልገኝ ነበረ ዩኒቨርሲቲ ውስጥ 3 ዓመት ተኩል ማለት በዚህ ሀገር ዲግሪ ፕሮግራም ማለት ነው። በዛ ሀገር ግን ምንም የለም። 7 ዓመት መቆየት ነበረብን ሙሉ ማስተር ስለመያዝ። ወረቀት ለመያዝ በእንግሊዝኛ የተሰራ ወይም በዚህ ሀገር የተማርኩት ፈተና ተፈትኜ ፕሮጀክት ሰርቼ ለማሳየት ስለምፈልግ ኮሌጅ ነው የገባሁት። እና ያንን ኮሌጅ ገብቼ 2 ዓመት ኮርስ ነበረ ኮሌጁ። በ1 ዓመት ውስጥ የሚያስፈልገኝን የአርኪቴክቸር ዲፓርትመንት የሚያስፈልገኝ ዩኒቨርሲቲ ውስጥ ፕሮጀክቶች በ1 ዓመት ውስጥ አሟልቼ ኮሌጁንም ሳልጨርስ ነው ዩኒቨርሲቲዎች የተቀበሉኝ። በቂ ነው በቃ ብለው። ምክንያቱም ማሳየት ብቻ እውቀቱ አለኝ፣ ችሎታው አለኝ፣ ወረቀቱን ያልነበረኝ ከራሻ ያመጣሁትን ሬኮግናይዝ አላደረኩትም። ስለዚህ የነዛን ድሮይንጎች እና ቴክኒካል ድሮይንጎች እና የፈተና ውጤቶችን የ1 ዓመቱን አይተው ነው ዩኒቨርሲቲ የተቀበሉኝ፣ ዩኒቨርሲቲ ኦፍ ኢስት ለንደን። ያንን ሲቀበሉኝ የኮሌጅ ትምህርቴን ገና 2ኛውን አልጨረስኩም ነበረ። እኔ ግን ኮሌጁ የምጠቀምበት የነበረው ዩኒቨርሲቲ መግቢያ ፖርትፎሊዮ ማዘጋጃ ነበር የምጠቀመው።
እና ከዛ ውስጥ ከተጠቀሙባቸው አንዱ ድሮይንግ እንደውም እዛ ግድግዳ ላይ ቤት ውስጥ ታዩታላችሁ የሲዩስ ኮቴጅ ቢልዲንግ አሁንም አለ። እሱ ሙሉ ለሙሉ ሰርቬይ አድርጎ ድሮ ማድረግ ነበር። ፕሪንስ ቻርልስ በዛ ወቅት ኮምፒቲሽን አውጥቶ የዛ ተሳታፊ ነበር ኮሌጅ ውስጥ እና በጣም ጥሩ ድሮይንግ ስለነበረ ዩኒቨርሲቲ ወዲያውኑ የተቀበለኝ ያለምንም ወረቀት ድሮይንጎችና ችሎታዬን አይተው ሲቀበሉኝም ቀጥታው የፓርት ታይም ተማሪ ነበርኩ። መክፈል ነበረብኝ ዩኒቨርሲቲውን ለመክፈል የፓርት ታይም ተማሪ ሆኜ ቀጥታ ሁለተኛ ዓመት ነው የተቀበሉኝ። ምክንያቱም በፍስንዲ ኤቪደንስ ወረቀት የለኝም፣ ያለኝ በእጄ ሰርች ማሳየው ብቻ ነው ነኛስ። ስለዚህ ከፉል ታይም ተማሪዎች ጋር የሁለተኛ ዓመት የፓርት ታይም ሁለተኛ ዓመት የፉል ታይም ተማሪዎች አንደኛ ዓመት ጋር ነው የተቀበሉኝ እና I have never looked back since። በጣም እንደ አባት የሚከታተሉኝ የሚመክሩኝ አስተማሪዎች ነበሩ የገጠሙኝ። እስከ ረዥም ጊዜ ግንኙነት ነበረኝ ከእነዚህ አስተማሪዎች ጋር እና የተማርኩት ትምህርቱን የጀመርኩት UL ነው ዩኒቨርሲቲ ኦፍ ለንደን የመጀመሪያ ዲግሪን ለመማር። በጣም ደስ የሚል ነገር ማለት በዛን ጊዜ ያው ብዙ አፍሪካኖች ያው የሉም በትምህርት ላይ ስቲልም አሁንም በዚህ ፊልድ ላይ ብዙዎች የሉም እና እንደው ምንድን ነበር የገጠመ ቻሌንጅ በዛን ጊዜ? የተለያዩ ቻሌንጆች አሉ። አንደኛው እኔ ሁልጊዜ ከሶቪየት ህብረት ነው የመጣሁት ብዬ በምልበት ጊዜ 92 93 ማለት እንግዲህ አስቢው የመጀመሪያው ሪአክሽን አስተማሪዎችም ተማሪዎችም ከኤሊየን የሆነ ከሀገር እንደመጣው አድርገው ነው የሚያሱትና ብዙ ጊዜ ጥያቄያቸው ኢንትረስታቸው ያን ሀገር ምን አይነት ኑሮ ይኖር እንደነበረ ነው እንጂ እዛ ሀገር እንደዛ አይነት ትምህርት ያስተምሩ እንደሆነ ያላቸው ኖሌጅ በተለይ ተማሪዎች ጓደኞቼ በጣም ሊሚትድ ነበረ። አስተማሪዎቹ በጣም ነበር አፕሪሺየት የሚያደርጉት። ምክንያቱም በተለይ መሰራቸውን ድሮይንጎች መሰራቸውን ቴክኒካል ሪፖርቶች ሲያዩ በጣም ነበር የሚደነቁት። ራሻም እንደዚህ ያስተምራሉ የሚልና I was so happy። አንዱ ትንሽ የነበረው ቋንቋ ነበረ። ቋንቋ remember ሃይ ስኩል የተማርኩት ቋንቋን እንግሊዘኛ። እዚህ መጥቼ ካምደን አካባቢ ነበር የምንኖረው። ቋንቋ ከጓደኛዬ ጋር ቋንቋ ለመማር እንፈልጋለን ብለን ስንል እና አፕላይ ስናደርግ ኢንተርቪው ያደረጉን ለዩኒቨርሲቲና ለኮሌጁ። እኔ ቋንቋ ላይ ደህና ነኝ በተፈጥሮ የቋንቋ ስጦታ አለኝ እና ምንም ቋንቋ መማር አያስፈልግም አንተ ኮሌጅ ገብተህ ዩኒቨርሲቲ ነው መግባት አለብን ያሉ። ስለዚህ ያም ቋንቋ ተብሬ ገብቼ ተምሬ አላውቅም። እዚህ ሀገር አነባለሁ መጽሐፍ በተፈጥሮ በጣም መጽሐፍ ማንበብ እወዳለሁ። ስለዚህ ያገበረኝ ችግር ትንሽ ነበር የመጀመሪያው ቋንቋና ጥያቄዎች የሚጠይቁት ከየት ከራሻ ምን ተምረህ ይሄን ሁሉ እንዴት አድርገህ ተምረህ መጣህ የሚል ነው። 3 ዓመት ተኩል ቀላል አይደለም ራሻ ውስጥ መማር እዚህ የዲግሪ ፕሮግራም ማለት ነው። ግን ከአንደኛ ከሁለተኛ ዓመት ተማሪዎች ጋር ቁጭ ብዬ ስማር ለነሱ ይደንቃቸው ነበር የነበረኝ ስኪል። ዲስክሪሚኔሽን ብዙ አልገጠመኝም፣ ግን ኢትዮጵያዊ በመሆኔ የሚደነቁ አስተማሪዎች ነበሩ። አንድ ገጠመኝ ነበረኝ። አንዱ አስተማሪ ማይክ ይባላል፣ የሰርኔሙን ረሳሁት። የሁለተኛ ዓመት ተማሪ ያለው ዩኒቨርሲቲ ኦፊስ ለንደን ስለ ስትራክቸር ነበር የሚያስተምረን እና የስትራክቸራል ሞዴል ሰርታችሁ አምጡ ተብሎ የፋይናል ኢየር ፕሮጀክት ላይ የዛ የሁለተኛ ዓመት ላይ እኔ ይዤው የሄድኩት የስትራክቸር ሞዴል በጣም ኢምፕረስ አድርጎት ከክብሪት እንጨቶች ነበር የሰራሁት እና ሚለካና ቴስት የሚያደርግ የነበረው በ1 ኪሎ ስኳር ነበር ቁጭ አድርጎበት ይሰበራል ወይስ አይሰበርም እያለና ብዙ ተማሪዎች ቁጭ እያደረገ ሲሰበርባቸው ነው ያልተሰበረም እና አየና በጣም ተደነቀና ከኢትዮጵያ እንደሆንክ ያውቃል ግን he's never had a chance እንደዚህ want to ለማውራትና ከኢትዮጵያ መቼ ነው የመጣው ብሎ ጠየቀኝና ዲቴል እና ምን አለኝ መጨረሻ ላይ እስካሁን ማረሳው እኔ እናቴ አለ የሱ እናት ማለት ነው በጣም ሲኒየር የሆነ አስተማሪ ነው ኃይለ ሥላሴ እዚህ በስደት በሚመጡበት ጊዜ ፌርፊልድ ሃውስ ውስጥ የኃይለ ሥላሴ ልጆች ሞግዚት ሆና ሰርታለች እና ሞግዚት ሆና በመሰርታ ብዙ ስለ ኢትዮጵያኖች ታውቃለች እና አንተ የመጀመሪያ ኢትዮጵያዊ ነው ከዛ ወዲያ እኔ በቤተሰብ ውስጥ ማውቅህ
እና ታውቃቸው የኃይለሥላሴን ቤተሰቦች ታውቃቸዋለህ ብሎ አለኝ። አላውቃቸውም ግን ትልቅ ንጉስ እንደነበሩ አውቃለሁ በታሪክ እና I became so interested about myself and I was so hopeful እና ይሄ ነው የምልሽ ብዙ አስተማሪዎች በአንድ በኩል ከኢትዮጵያ በመምጣቴ በሌላ በኩል ደግሞ ራሻ ተምሬ መጥቼ ጥሩ ድሮይንግ ስለምሰራ በጣም ነበር የሚወዱኝ በጣም ነበር ሰፖርት የሚያደርጉኝ እና ብዙ ይሄን ያህል ቻሌንጅ አልገጠመኝም። የውጭ ተማሪዎች ብዙ የሌለበት ጊዜ ነበር በተለይ ከአፍሪካ በተለይ ወደ አርኪቴክቸር የሚመጡ አልነበሩም። እዚሁ ተወልደው ያደጉ ጃማይካኖች ነበሩ የተወሰኑ አንድ ሁለት እና ይደንቃቸው ነበር ከሶሻሊስት ሀገር የመጣ ተማሪ ከኛ ጋር እንደዚህ ቁጭ ብሎ ይማራል የሚለው ይደንቃቸው ነበር። ለኔ ግን ብዙ አልሰጠውም ነበር። ለነሱ ግን fascinating subject to discuss ምንም የቀያየርካቸው ነገሮች ራሱ በጣም ከባድ ነው። ከራሻ እንግዲህ like ምንድነው የሚባለው ርዕዮተ ዓለም ነው የሚባለው በዛን ጊዜ እነዛን መቀያየሩ በራሱ ከፍተኛ በጣም ራሻ በጣም ጠንካራ ናቸው በዛ ነገር ላይ። እዚህ ሌላ ዓለም ነው ኢትዮጵያ ሌላ ዓለም ነው like ሶስት ቦታ ነው የተንቀሳቀስከው ለዛም ይሆናል እንደዚህ በጣም ጠንካራ የሆንከው ብዬ ነው የማስበው። yes ልክ ራሻ በብዙ መልኩ ነው ሞልድ አድርጎኛል ከእናትና ከአባቴ ተጨማሪ በራሴ እንድተማመን ያደረገኝ ይመስለኛል ራሻ ነው። ሁለተኛ ሁሉም ነገር ይቻላል የሚለውን አቲቲዩድ ያመጣሁት ከዛ ነው። I think ብዙ ራሻ ተማሪዎችን ብትጠይቂ ያን አይነት አስተሳሰብ አለን ስለ ያለው የፖለቲካል ፕላትፎርም ልዩነቱን አጉልቶ የማወቅና እኛ ከዌስቱ የዝቅ እንዳላለን እዛ ተምረን ስለመጣን we have that pride እዚህ መጠን ያየነው ራሺያ ላይ ያናቸው ነገሮች ሞደርን ቴክኖሎጂ በስተቀረ በትምህርት ግን ራሻዎች ከፍተኛ ሂደት ላይ የደረሱበት ዘመን ነው በእኛ ጊዜ። I'm sure it is the same አሁንም ባሁን ስለዚህ ለኛ ትልቅ ኮንፊደንስ ነበር ራሺያ ተምሮ መምጣት። በጣም ደስ ይላል። እንደው እዚህ ሀገር ላይ የሰራሃቸው ምን ጠቅሳቸው ነገሮች አሉ እንደው ሰዎች የሚያውቋቸው ብለን የምናስበው? እንግዲህ 29 ዓመት ያሁን ወደ ሰሜይ ሲመጣ ወደ 30 ዓመት ሊሆነኝ ነው እዚህ ሀገር ፕራክቲስ ማድረግ ከጀመርኩ። ትምህርቴን ጨርሼ 1996 ላይ ነው የመጀመሪያ ስራዬን የጀመርኩት። 1996 የመጀመሪያ ባችለር ዲግሪ ያስኩበት ሰዓት ነው። 96 ጁን ላይ ግራጁዌት አድርጌ የሰራኋቸው ፖርትፎሊዮዎች ገና ከስቱዲዮአችን ሳይወጡ ጁላይ ላይ ነው እኔ ስራ ያገኘሁት። በጣም እድለኛ ነኝ። ሁልጊዜ ይገርመኛል ዋይስ ሚ ለምን ሌሎች ሰዎች ረጅም ዓመት ልምድ ያላቸው ሰራተኞች ከኔ ጋር ተሰልፈው ኢንተርቪው አድርገዋል ለስራው። እኔ ፖርትፎሊዮም አልነበረኝም ምክንያቱም ፖርትፎሊዮ ገና ስቱዲዮ ውስጥ ነው ያለው ትምህርት ቤት የነበረኝ ሲቪ ብቻና just me ለኢንተርቪው እንኳን ሲሄድ ወንብሌ አካባቢ ነበር ካምፓኒው። I had no clue ለኢንተርቪው ሲኬድ መደረግ ያለበትን አለባበስ ኮድ አላውቅም ነበር። ሁሉም ተሰልፎ ከረባት አስሮ ፖርትፎሊዮ ይዞ ሲሄድ እኔ ቁጭ ብዬ እንደ ሻይ አቅራቢ ነበር ሰልፍ መጠበቅ የነበረውና መጨረሻ ኢንተርቪው ተደርጎ ሰውየው ወደ ሄድኳርተሩ ልወስድ እፈልጋለሁና ፈርዘር ዲስከሽን ማድረግ እንፈልጋለን ብሎ ሲለኝ I was so surprised። በዛ ወቅት ትምህርቴን ፋይናንስ ለማድረግ ሬስቶራንት ውስጥ ነበር የምሰራው እና ባርቴንደር ነበርኩ እና ብዙ አይነት ስራ ሰርቻለሁ እዚህ ሀገር እና በሁሉም ስራዬ በጣም መኮራበት ነው። የዛኑ ቀን ነበር ሰኞ ዕለት ኢንተርቪው ተደረገ። ሮብ ዕለት ነው የጀመርኩት ስራ። ለ3 ወር ለሙከራ እንወስደሃለን ከዛ ደግሞ አይተን ለ6 ወር እናያለን። የሬስቶራንት ስራዬን ማናጀሩን ደውዬ ነገርኩት። በጣም ሰፖርት ያደርገኝ ነበር። እሱም ትምህርት ላይ እንዳለ ያውቃል። ግድ የለምና ከተሳካ ጥሩ ነው ካልተሳካም ደግሞ ቦታን መጥተህ ታገኛለህ ብሎኝ 3 ወር ገባው 6 ወር ቀጠለ። ወደ 5 ዓመት በላይ ሰርቼ ነው የወጣሁት። እዛ በመሰራበት ጊዜ እንዳሁኑ የኮምፒውተር ቴክኖሎጂ አልነበረም። ቢልዲንጎችን ዲዛይን ለማድረግ ሁሉ ነገር በእጅ ነበር የሚሰራው ድሮይንግ ቦርድ ላይ። እኔ I was very good for that። ራሻም 3 ዓመት ተምሬያለሁ እንደገና እዚህ ተምሬያለሁ። ለኔ በጣም ቀላል ነበርና ያ የ3 ወር ትራያል ላለቃዬ ከፍተኛ ዲክሽን ነበር። ምክንያቱም እኔን ለምን ሰለክት እንዳደረገ ከሌሎቹ ለይቶ ለአለቆቹ ያስረዳበት ጊዜ ነበርና ምን አደረገኝ ያኔ he was so impressed እና አሁንም I go back to Russia
ሁልጊዜ የምናገረው ባክግራውንድ እናገራለሁ እና for some reason they በጣም ኢንትረስትድ ይሆናሉ። የራሽያ ተማረ አፍሪካዊ ከዛም ደግሞ ኢትዮጵያዊ መጥቶ ይሄን ያህል አይነት ስራና ስኪል መኖሩ ይገርማቸዋል። እና ያም ይመስለኛል እኔ አሁን እንጂ ከሌሎቹ የተለየው ሰው ስለሆነ አይደለም። ምክንያቱም ብዙዎቹ በደንብ ኳሊፋይድ የሆኑ አርክቴክቶች ናቸው። እኔ ገና ግራጁዌት ነው ያደረኩት፣ ገና ባችለር ዲግሪ ነው ያለኝ። ፉሊ ቻርተርድ አርክቴክት አልሆንኩም። እኔን የመረጥበት ምክንያት ማስበው ወደኋላ they just fascinated about my background እና የስኩል ፕሮጀክት ማረሳው አለ። የመጀመሪያ ትልቅ ሪስፖንሲቢሊቲ የተሰጠኝ ከ6 ወር በኋላ ጆን ኬሊ ሃይ ስኩል ይባላል ኒውዚላንድ አካባቢ ያለ ኮምፕሊትሊ ስኩሉ ሪዲዛይን ተደርጎ የሚሰራበት ፕሮጀክት ነበርና I was part of that project እንዳልኩሽ ሁሉ ነገር በእጅ ነበር የሚሰራው በትሬሲንግ ፔፐር እና I proved myself I'm worthy of keeping ካምፓኒ ውስጥ አንድ አሴቶኝ እንደምቀመጥ እና ሁልጊዜ አረሳውም። ሌሎች የሚቀጥለው ትምህርት ሌሎች ፕሮጀክቶች አዘ ፖርትፎሊዮ የምጠቀምበት የጆን ኬሊ ሃይ ስኩል ነበረ። አሁን very successful high school አጋጣሚ ሆኖ የሃይ ስኩል እኔ መጀመሪያ ኮሌጅ ገብቼ ፖርትፎሊዮ ለማግኘት የተማርኩበት ጋር አጥር ግቢው አንድ ነበረ እና ያ የኖርዝ ዌስት ለንደን ኮሌጅ እና የጆን ኬሊ ሃይ ስኩል የጓሮ አጥራቸው አንድ ነበርና የኔ አስተማሪ የነበሩ ሲኒየር አስተማሪዎች እኔ እዛው ስሰራ ያዩ ነበረ እና ሄጄ ታንኪዩ ላቸው ነበረ። ገብቼ ከፊት ለፊት እየዞርኩ በመጨረስበት ጊዜ ወንድ እዚህ ነው የተማርኩት የከጀርባ ደግሞ የሃይ ስኩል እየሰራው ነው ላቸው ነበርና ከዛ ወዲያ እንግዲህ ከጆን ኬሊ ሃይ ስኩል በኋላ ብዙ ፕሮጀክቶች ሰርቻለሁ። እንግዲህ አሁን በዚህ 30 ዓመት ውስጥ ወደ 550 የሚሆኑ ፕሮጀክቶች ሰርቻለሁ በቁጥር የተለያየ ከኢንዱስትሪያል ቢልዲንግ ከሬዚደንሻል ስኩል የተለያየ ስፔሻል ስኩል ሰርቻለሁ፣ ሃይ ስኩል ሰርቻለሁ፣ apartments, restaurants, lots of restaurants I used to do በተለይ እስከ late 90 early 2000 ውስጥ ብዙ አሁን የምታየው ፌመስ ሬስቶራንት ሴንት ፖልስ ካቴድራል ሲቲ ወለደ ውስጥ ያለ የመጀመሪያው የኢንዲያን ሬስቶራንት ነበር። literally very close to St. Paul's Cathedral. St. Paul's Cathedral በጣም ቅርብ እና በ2000 early 2000 ላይ ኢቭኒንግ ስታንዳርድ one of the best Indian restaurant ብሎ ኖሚኔት የተደረገ it's a beautiful restaurant complete responsibility ነበር ነው የሚመስለው እንደው ይሄ እንግዲህ you can imagine የተሰራበት ጊዜ 1999 የተሰራው አሁን ላይ ያለ it's a very modern concept ያ እንግዲህ ቀስ ያልኩ ዴቨሎፕ ያደረኩት ስታይል አለ እስካሁን ድረስ በተለይ በ2007 አካባቢ ሌሎችም ሰዎች ሳይሆን እኔም deliberately recognize አድርጌው ያን ፈርዘ ያደረኩበት ያለ የዲዛይን ስታይል አለ። አሁን በሱ ነው በብዛት የምጠቀመው። ስለዚህ ማአት ፕሮጀክቶች አይደለም የትኛውን በፕሮሰስ ላይ ነግሬሻለሁ። ብዙ ፕሮጀክቶች አሉ። የአዋርድ የተሰጠኝ ወይም ሬኮግኒሽን ያገኘሁባቸው ትንሽ ፕሮጀክቶች ትልቅ ፕሮጀክቶች አሉ። አንዱ ለምሳሌ early stage ላይ ትልቅ ኤክስፖዠር ያገኘሁበት ፕሮጀክት የኮዳክ ፊልም ፋክቶሪ ግራንዊክስ ይባላል። ግራንዊክስ ፎቶ ፕሮሰሲንግ ላቦራቶሪ one of the biggest in the world በወቅቱ ብዙ በዓለም ላይ ያሉ ትልልቅ ፒክቸሮችን ፕሮሰስ የሚያደርጉና ፕሪንት የሚያደርጉ እነሱ የዲጂታል ቴክኖሎጂ እየመጣ እንደሆነ ሴንስ አድርገው እንግዲህ ይሄ ሌት 90 ውስጥ ማለት ነው። አሁን እንደዚህ አይነት ዲጂታል እንትን ያልነበረበት ጊዜ ያላቸውን የዲጂታል ቴክኖሎጂ በተለያዩ የፐብሊክ ስፔሶች እና ቬኒዎች ላይ ኤክስፖዝ ማድረግ ስለፈለጉ ያንን ኤክስፖዝ የሚያደርጉበትን ስፔሻል ስታንድ ዲዛይን ኮምፒቲሽን አውጥተው ነበር። ስፔሻል ስታንድ በኤርፖርቶች፣ በሰርቪስ ስቴሽኖች፣ በሬልዌይ ትልልቅ እንትኖች ፐብሊክ ስፔሶች አካባቢ እና በተቀጠረ በመሰራበት ካምፓኒ ፕሮጀክቱን አመጡ። መሳተፍ ትፈልጋለሁ ያሉኝ። አዎ አልኳቸው። እነሱ ደግሞ not interested ምክንያቱም they never thought they will win ምክንያቱም ካሸነፉ ዲዛይኑ ብቻ ሳይሆን ፕሮዳክሽንም አለ። ፕሮዳክሽኑ ላይ they get involved and I did multiple option እና የፋይናል ዲዛይን ያደረኩት ሰሌክት አድርጎ I was the winner እና ካምፓኒው በጣም ነው ደስ ያለው እና every single airport በብሪትን ውስጥ every single service station motorway service station every single railway ትልልቆቹ
ጋር ለ2 ዓመት ያ ስታንድ ቆሞ ነበረ እና የዲጂታል ቴክኖሎጂ በተለይ ዲጂታል ፎቶ ፕሪንቲንግ ኢንትሮዲውስ በሚደረግበት ጊዜ እኔ ዲዛይን ያደረኩት ስታንድ ነበረ as a platform። ያ እንግዲህ ትንሽ ኦብጀክት ነው ግን ሚኒንግፉል የሆነ ኦብጀክት ነው። ከዛ ወዲያ የሬስቶራንት ዲዛይን ያደረኩት በብሪቲሽ ኢንቴሪየር ዲዛይን አዋርድ ላይ ኖሚኔት ተደርጎ ነበረ። this is in 2004 እንዳልኩሽ ይሄ ኢቪኒንግ ስታንዳርድ ላይ በቤስት ሬስቶራንት ብሎ የሌላ እንደዚሁ ሬስቶራንት ዲዛይን አድርጌ 2004 ላይ የቦሊውድ የኢንዲያን ፊልም ቦሊውድ they came to dine ሬስቶራንት ውስጥ ቦምቤ ብሉ ይባላል ሬስቶራንቱ አሁን ተለውጧል። they actually filmed restaurant እና ኢንቴሪየሩን ስለወደዱት በጣም they actually took a clip of that እና ፊልም አክት ሰርተውበታል። የቦሊውድ ፊልም ውስጥ ሰርተውበታል። ከዛ ውጭ እንግዲህ የኮምፒቲሽን ሳይሆን ኢትዮጵያ ውስጥ አንድ ትልቅ ኮምፒቲሽን አሸንፌ የኢንተርናሽናል ኮምፒቲሽን ሚክስድ ቢልዲንግስ የሬዚደንሻል እና ሆቴል እና ኦፊስ ሰርቻለሁ። ይሄ ወደ 2008-2009 አካባቢ የኢትዮጵያን ኤርላይንስ በቅርቡ የዛሬ 3 ዓመት አካባቢ ኢትዮጵያን ኤርላይንስ የ2019 የቦይንግ ክራሽ የሱ ሜሞሪያል ፓርክ ላይ ተሳትፌያለሁ። ወደ 106 የምንሆን አርኪቴክቶች ተሳተን ኢንተርናሽናል ኮምፒቲሽን ነበረ ከኢስት እስከ ዌስት ከአዲስ አበባ ያሉ እኔ ነበርኩ። ብሪሊየንት ዲዛይን እና እስካሁን ኢንስታግራም ላይ እና ሶሻል ሚዲያ ላይ አለ። ግን ብዙ ጊዜ በኮምፒቲሽን አይደለም ስራዎችን ማግኘት በሬኮመንዴሽን ነው ማግኛቸው። ሁሉም በሬኮመንዴሽን ነው። አንዱ ስራ ለአንዱ ስራ ያመጣል እና currently designing international projects እና ሆቴልስ። በጣም እንግዲህ ውድ የአራዳ ቲቪ ተከታታዮቻችን እንደምታዩት እንግዲህ የሰራቸው ፕሮጀክቶች ከ500 በላይ ናቸው። በጣም ብዙ አሻራዎችን ዩኬ ላይ አሳርፏል። እንደዚሁም ደግሞ በኢትዮጵያ አሻራዎቹን አሳርፏል። እንግዲህ አሁንም ፕሮግራማችን ይቀጥላል። ተከታተሉን። Your choice. Arada TV. 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 Your choice. Share and subscribe.